ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? በባለፈው ቪዲዮ የሱቅ መረጃዎችን ወይም ማንኛውም መረጃዎችን ወደ ክላውድ ኤአይ አፕሎድ በማድረግ እንዴት አድርገን በነፃ መተንተን እንደምንችል አይተን ነበር። ዛሬ ደግሞ ይህን ስኪል አንድ ስቴፕ ከፍ በማድረግ ወደ ፓይተን በመቀየር ትንታኔዎችን እንዴት እንደምናደርግና ዳታውንም አጥርተን እስከ መጨረሻው ኢንሳይት ክሬሽን ድረስ እንደምናደርግ እናያለን። ይህም ደግሞ በነፃ ቱል ነው። የጉግል ፕላትፎርም ኮላብ ይባላል። ይህም ዘ ሞስት አንደርሬትድ ወይም ብዙ ትኩረት ያልተሰጠው ፕላትፎርም ነው። ነገር ግን በጣም ዩስፉል ነው። ፕላትፎርም ማወቅና መጠቀም እጅግ በጣም አትራፊ ያደርጋችኋል። ከኔ ጋር ቆዩ። ወደ ዋናው ስራችን ከመግባታችን በፊት አንድ ነገር ግልጽ ማድረግ ይጠበቅብናል። ይህም ደግሞ ለምንድን ነው ከኤአይ ፕላትፎርም ወይም ክላውድ ኤአይ ወደ ጉግል ኮላብ ሰጀስት አድርገን ሙቭ እያደረግን ያለ ነው የሚለው ነው። ይህም ደግሞ የነፃ የክላውድ ኤአይ ወይም ማንኛውም ቻት ጂፒቲ ኤአይ እንደምታውቁት የመርሳት ባህሪ ያለው ዳታ አፕሎድ ካደረግን በኋላ ሁል ጊዜ ያንን ጥያቄ ደጋግመን እንድንጠይቅ ይጠበቅብናል። ነገር ግን ኮላብ የኖትቡክ ባክኢንድ ስላለው ኖትቡክ ወይም ጁፒተር ኖትቡክ የምንጽፋቸው ኮዶች በሞላ ሪከርድ ሆነው ያንን ደጋግመን እንዳንሰራ እድል ይሰጠናል ማለት ነው። ስራችንን ለመስራት የሚያስፈልገን ጉግል ክሮም እንዲሁም የጉግል አካውንት ይሆናል። እዚህ ጋር ጉግል ክሮም ላይ ሳይን ኢን አድርጋለሁ። እዚህ ጋር ነጠብጣቦችን በመንካት ወደ ጉግል ድራይቭ ይሄዳለሁ። ድራይቭ ከሄድኩ በኋላ እዚህ ጋር ኒው የምትለዋን ምልክት እጫንና ከዛ በኋላ ሊስቱን እያየሁኝ ሞር ወደሚለው ሲሄድ ጉግል ኮላብራቶሪ የሚል አለ። እሱን ነው የምጠቀመው። ኖትቡካችን ጉግል ኮላብ ነው እንዳልኩት። ይሄን በመጫን ከፍተዋለሁ ማለት ነው። ይሄን ስከፍት እንግዲህ አዲስ ኖትቡክ ተከፈተልኝ። ጉግል ኮላብራቶሪ በባክኢንዱ የሚሰራው በጁፒተር ኖትቡክ ሲሆን ኢንጀነራል ኖትቡክ ብለን ልንጠራው እንችላለን ማለት ነው። ስለዚህ የሆነው ምንም አይነት ሶፍትዌር ኢንስቶል እንዳደረግ አልጠየቀኝም። በኤአይ ደግሞ ጄሚናያችን እዚህ ጋር ኦልሬዲ ተከፍቷል። ካልተከፈተ ይቺን ፕላስ ሳይን የኤአይ ምልክቷን በመጫን መክፈትና መዝጋት እንችላለን። ስለዚህ ኢንተራክት የምናደርገው ከዴታችን ጋር በዚህ ይሆናል ማለት ነው። እዚህ ጋር የፎልደር ምልክቷ ዴታችንን የምናስቀምጥባት ናት። እንግዲህ ሁልጊዜ ዴታችንን አፕሎድ ማድረግ ይጠበቅብናል። ሁልጊዜ ዴታ አፕሎድ እንዳናረግ ደግሞ ከፈለግን ጉግል ድራይቭ ላይ አስቀምጠን የጉግል ድራይቭን ያለበትን ፋይል እዚህ ጋር ሎኬት ማድረግ እንችላለን። ከዛ በኋላ አዳዲስ ዴታዎችን እዛ ውስጥ እያስቀመጥን አናላይዝ ማድረግ እንችላለን ማለት ነው። ይሄኛው ግን ኢንስታንት ነው። ሁልጊዜ ጉግል ድራይቭ ከተዘጋ አብሮ የሚጠፋ ስለሆነ ሁልጊዜ አፕሎድ ማድረጋችንን እንዳንረሳ በዚህ መንገድ ነው እኔ ማሳያችሁ ማለት ነው። አፕሎድ ምትል ምልክት አለች። የሱቅ ወይም የሴልስ ዴታዬን አፕሎድ አረጋለሁ። ዴታውን አፕሎድ በዚህ መልኩ ካረኩ በኋላ ዋርኒንግ ይሰጠኛል። ቅድም ያልኳችሁን ነው ዋርኒንግ የሚሰጠኝ። ዳታው ከተዘጋ ሊጠፋ ስለሚችል እሱን ቼክ አድርጊ ነው የሚለኝ። እሱን ተነጋግረናል። አሁን የሱቅ ሽያጭ መረጃውን አፕሎድ አድርጌያለሁ ማለት ነው። በዚህ መልኩ አሁን የሚቀጥለው ስራ ከዴታው ጋር ኢንተራክት ማድረግ ነው ማለት ነው። እንግዲህ የመጀመሪያው ስራዬ የዴታዬን ሁኔታ ማየት ይሆናል። ኤክስፕሎር ማድረግ ዴታ ኤክስፕሎሬሽን ስቴጅ ይባላል። ለዚህ ደግሞ የሚያስፈልገኝ ፕሮምፕት አለ። እሱን ፕሮምፕት አስገባበታለሁ። ይህም ፕሮምፕት እንደሚከተለው ነው የሚለው። ዴታውን ወደ ኖትቡክ አምጣልኝ። ከዛ የተወሰኑ 5 ሰንጠረዦች ሮዎችን አሳየኝ የሚል ፕሮምፕት አስገብቼበታለሁ። እስቲ እኔ
አሁን እንግዲህ ሰጀሽኑ መጥቷል። እንደምታዩት 2 ላይን ኦፍ ኮድ 2 የኖትቡክ ሴሎችን ተጠቅሞ ነው ያመጣው። እዚህ ጋር አስፈላጊውን ላይብረሪ ወይም ፓንዳስ የሚባለው የዴታ አናሊሲስ ዴታ ማኒፑሌሽን ላይብረሪ ነው። እሱን ፒዲ ብሎ ሰይሞታል፣ ኢምፖርት አድርጓል። ከዛ ዳታውን ደግሞ ሪድ አንደርስኮር ሲኤስቪ በሚል ከፒዲ በሚመጣ ኢንስትራክሽን በዛ ኢምፖርት ያደርገዋል። ዲኤፍ ብሎ አሳይን አድርጎልኛል። እንግዲህ ይሄ የኤአይ አሲስትድ ዴታ ኮዲንግ አሎንግ ዘ ዌይ የምትማሩበት ነው፣ የምታተርፉበት ነው። ኮዲንጉንም በዛው እያያችሁ እንደምታዩት በደንብ ኮሜንት አስገብቶበታል። ስለዚህ ከዛ ብዙ የምንማረው አለ። ይህንን ካየን በኋላ ወደ ሊስት ቀይሮ ፕሪንት ያደርግልናል። የመጀመሪያዎቹን 5 ሮዎች ፕሪንት ያደርግልናል ማለት ነው። ስለዚህ በዚህ መሰረት ይህንን አክሴፕት ወይም አክሴፕት ኤንድ ረን ማለት ይችላለሁ። እኔ አክሴፕት ኤንድ ረን ልበለው። ሴሎችን ረን አድርጎልኛል። መጀመሪያ እንዳልኩት ያው ዳታውን ኢምፖርት ማድረግ ሁኔታ ነው ያደረገው። ቀጥሎ እንደምታዩት የዴታውን ውስጣዊ ሁኔታ እዚህ ጋር ዲስፕሌይ አድርጎልኛል። 5 ሮዎች ከዜሮ ነው የሚጀምረው። ፓይተን 0 1 2 3 4 ብሎ 5 ሮዎችን ሰርቶልኛል። ኮለሞቹ እንደምታዩት ቀን አለ፣ ፕሮዳክቱ የተሸጠው ፕሮዳክት አለ፣ ካታጎሪው ምን አይነት ካታጎሪ እንደሆነ፣ ምን ያህል ኳንቲቲ እንደተሸጠ፣ ዩኒት ፕራይሱ ስንት እንደነበረ፣ ከዛ ኮስቱ ደግሞ ያንን ለመግዛት ያዋልነው ገንዘብ አለ። ከዛ ሴልስ ደግሞ ቶታል ብር ምን ያህል እንደሸጥን የሚገልጽ አለ ማለት ነው። ስለዚህ በዚህ መልኩ ዴታችንን ዲስፕሌይ ማድረግ እንችላለን። ሌላው አስደናቂ ነገር ጀሚናይ ራሱ ዳታውን እዚህ ጋር ኢንሳይት ፈጥሮልናል። እንደምታዩት አሁን የተናገርኩትን ኮለም ኔሞቹን ዘርዝሮልናል። የመጀመሪያዎቹ 5 ሮዎች ምን እንደሚመስሉ ተናግሯል። እና በቀጣይ ደግሞ የምንፈልገውን አይነት አናሊሲስ ሰጀሽን ሰጥቶልናል ማለት ነው። በዚህ መሰረት ብንፈልግ የፕሮምፕቱን እያየን አክሴፕት ማድረግ እንችላለን። ካለበለዚያ ደግሞ የራሳችንን ፕሮምፕት እያስገባን መቀጠል እንችላለን ማለት ነው። አሁን ደግሞ እንግዲህ ብሪፍሊ የአጠቃላይ ሽያጭ መረጃውን ማወቅ ነው የምፈልገው። ይሄም ደግሞ ያን ከማድረጌ በፊት እነዚህ ቁጥር ነክ የሆኑት ኮለሞች እንዳሉ ወደ ቁጥር መቀየር አለባቸው። ሲስተሙ ቁጥር መሆኑን አንደርስታንድ እንዲያደርግና ከዛ በኋላ ሰመራይዝ እንዲያደርግልኝ እጠይቀዋለሁ ማለት ነው። እንደምታዩት የፕሮምፕት የሚለው ወደ ቁጥር ነክ የሆኑትን ወደ ቁጥር ቀይርልኝ፣ ከዛ ቶታል ሽያጩን ደምረህ ለ5 ቶፕ የሚባሉ ፕሮዳክት ሽያጮችን ሬቬኒዎችን አሳየኝ የሚል ነው። ይህን ደግሞ የዴታ ሰመሪ ይባላል። እሱን እናደርጋለን። አሁን ያዘዝኩት ኮድ ደርሶልኛል። ይህንን እንግዲህ አንደኛ ወደ ኒሜሪክ እንዴት መቀየር እንደሚቻል ማየት ትችላላችሁ። pd.ኒሜሪክ እያለ እያንዳንዱን ኒሜሪክ የሆኑትን ወይም ቁጥር ነክ የሆኑትን ፊገሮች ኮለሞች ወደ ኒሜሪክ የቀየረበት ነው። ከዛ በኋላ ቶታል ሴልስ ብሎ ለብቻው በብር ደምሮ አስቀምጧል፣ እንደ ቶታል ሴልስ ማለት ነው። ከዛ በቶታል ቶፕ 5 ፕሮዳክትስ ባይ ሬቬኒው የሚለው እሱም ደግሞ ግሩፕ ፓይ በሚል ኢንስትራክሽን በዛ መሰረት ሰመራይዝ አድርጎልኛል ማለት ነው። ይህንን አክሴፕት ኤንድ ረን እንለዋለሁ። አሁን እዚህ ጋር እንደምታዩት የመጀመሪያው ማለትም ወደ ኒሜሪክ የቀየራቸውን ማየት እንችላለን። እነዚህ ኢንቲጀር ፍሎት የሚሉት ኒሜሪክ ናቸው። በፊት ኦብጀክት ነበሩ። አሁን እሱን ቀይሮልኛል። ከዛ በኋላ እንዳልኩት ቶታል ሴልስ ኢን ብር ወደ 246,000 ብር ነው። ከዛ ቶፕ ፕሮዳክቶች ደግሞ በዚህ መልኩ አምጥቶልኛል ማለት ነው። ቦትልድ ወተር
መጀመሪያ ደረጃ ይመራል። ከዛ ኩኪንግ ኦይል ነው። ከዛ ኮካ ኮላ እያለ ይቀጥላል ማለት ነው። ሶ ቀደም እንዳልኩት ይህንን ኢንሳይት ደግሞ ከጀሚናይ ማየት እንችላለን። እዚህ ጋር መልሶ በደንብ ተንትኖልኛል ማለት ነው። አሁን ደግሞ የዴታ ኳሊቲ እና ዴታ ክሊኒንግ ስቴጅ ላይ ነን። የሚከተለው ፕሮምፕት የዴታውን ኳሊቲ ቼክ ለማድረግ ይጠቅመናል። እሱን አስገባበታለሁ። ይሄ ደግሞ የሚጠይቀው ላይክ ዴታው ምን አይነት ፕሮብሌም እንዳለበት ቼክ አድርግልኝ ነው የሚለው። ለምሳሌ እንደ ባዶ ሴሎች ወይም ደግሞ ዲፕሊኬትድ የሆኑ የስም አይነቶች ካሉ እና ሌሎች ትክክለኛ ያልሆኑ የቁጥሮች ሁኔታዎች ካሉ እሱን ቼክ አድርግልኝ ነው የሚለው። እሱን ረን እናደርጋለን። አሁን እንደምታዩት የኮዱ ደርሶልኛል። እዚህ ጋር ፕሮዳክት ኔሞ ኢንኮንሲስተንሲ ለማወቅ ዶት ዩኒክ ዲኤፍ ብሎ በብራኬት ውስጥ በስኩዌር ብራኬት ውስጥ ፕሮዳክት ዶት ዩኒክ ብሎ አምጥቷል። ዩኒክ ፕሮዳክቶቹ ምን ያህላቸው የሚለውን ያሳየናል። ከዛ በኋላ ሚሲንግ ደግሞ ምን ያህል ሚሲንግ ወይም ባዶ ሴሎች እንዳሉ ዲኤፍ ዶት ኢዝ ነል የሚለው ኮማንድ እሱ ያስገባልናል፣ ያወጣልናል። በዛ መልኩ ዲስፕሌይ ያደርግልናል። እንዲሁም ደግሞ አንዩዥዋል ኳንቲቲ ቫሊዩስ ኤግዛማይን የሚያደርግበት ነው። ይህም ደግሞ ኳንቲቲ ዲስክራይብ የሚለው ሞር ዲስክራይብ ያደርግልናል ማለት ነው የኳንቲቲ ቫሊዩን። ሶ በዚህ መሰረት አክሴፕት ኤንድ ረን ብለዋለሁ። ሶ እንደምታዩት ፕሮዳክት ኔም ኢንኮንሲስተንሲስ ብሎ ያመጣው የፕሮዳክት ኔሞች በተለያየ መንገድ የተጻፉበት ሁኔታ አይደንቲፋይ አድርጓል። ቦትልድ ወተር አንድ ጊዜ ነው የተጻፈው። ኮካኮላ ሚል አለ፣ ኮካኮላ ደብል እዚህ ጋር ሌላም አለ። እነዚህን እንግዲህ ኮንሲስታንት እንዲሆኑ የማድረግ ስራ እንሰራለን ማለት ነው። እንደምታዩት ኮካኮላ በተለይ ተደጋግሞ የተጻፈበት ሁኔታ ነው ያለው ማለት ነው። በቀጣይ የሚሲንግ ቫሊዩ እንደምታዩት ሰመራይዝ ሆኖ ቀርቦልኛል። ኳንቲቲ አንድ ጊዜ ሚሲንግ አለው። ዩኒት ፕራይስ 2 ሚሲንጎች አሉት። ሴልስ ቶታል ብር ኮለም ደግሞ 3 ሚሲንግ ቫሊዩዎች አሉት ማለት ነው። ሌላው የዲስክሪፕቲቭ ስታቲስቲክስ እየሰራልን ነው። እሱን ኤግዛማይን አድርገዋል። እንደምታዩት ኢንኮሬክት ቫሊዩ ማክሲመም ሚኒመም በሚለው ማየት እንችላለን። ሚኒመሙ 600 ሚኒመሙ 1 ሲሆን ማክሲመሙ ደግሞ 480 ነው። ይሄ ደግሞ 480 ከሚኒመሙ አንጻር ወይም ከአማካዩ አንጻር አማካዩ 9 ሲሆን ማክሲመሙ 480 ኢንዲኬት የሚያደርገን በጣም አውትላየር እንደሆነና ይህም ደግሞ መቀነስ እንዳለበት ወይም ትክክለኛ ቫሊዩ ማስገባት እንዳለብን ይገልጻል ማለት ነው። አሁን ደግሞ ጀሚናይ ራሱ ሰጀስት ያደረገልን ሪሌቫንት ፕሮምፕት አለ። እንደምታዩት 480 አውትላየር ብለን አይደንቲፋይ ካደረግን በኋላ ለየትኛው ፕሮዳክት እንደሆነ ደግሞ አንደርስታንድ እንድናደርግ እሱ ራሱ እዚህ ጋር ፕሮምፕት ሰጀሽን አስቀምጠዋል። ሌላው ኮካኮላ የሚለውን ቃል ስታንዳርዳይዝ ወይም አንድ አይነት እንዲሆን አድርግልኝ የሚል አለ። እንዲሁም ደግሞ ሚሲንግ ቫሊዩ አይደንቲፋይ የተደረጉትን አነስተኛ ስለሆኑ ድሮፕ እናርጋቸው የሚል ሰጀሽን አለ። እስቲ ለመጀመሪያ ያህል የ480 ከየት እንደመጣ እሱን አይደንቲፋይ እናድርግ። ይህን እዚህ ጋር የሰጀሽኑን ደብል ክሊክ ሳደርግ ያመጣልኛል። እንደምታዩት 480 የሚለው ቦትልድ ወተር ነው። ይሄ እንግዲህ ቦትልድ ወተር በምንም መንገድ ቢሆን 480 አይሆንም። ፕሮባብሊ 448 የሚለውን ፊገር ነው ወደ 480 ያመጣው ማለት ነው። ኢንሳይቱንም ማየት እንችላለን። የታይፖ ኤረር ስለሆነ ይሄንን ወደ 48 እንዲቀይርልን ማድረግ እንችላለን ማለት ነው። ይሄም ደግሞ እንደምታዩት ያለ ፕሮምፕት ነው። ይህም ፕሮምፕት እንግዲህ ከኳንቲቲውን ሪፕሌስ ካደረገ በኋላ
ሴልስ ፕራይሱን እንደገና ሪካልኩሌት ያደርግልኛል። ይህንን አክሴፕት ኤንድ ረን እለዋለሁ። ታዩት ከ480 ለቦትልድ ወተር ወደ 48 ተቀይሯል። እንደገና ደግሞ የሴልስ ፕራይሱ በፊት ካልኩሌት የተደረገውና አሁን ካልኩሌት የተደረገው አነስተኛ ነው። በፊት 246,000 አካባቢ ነው። አሁን ወደ 235,000 ቀንሷል ማለት ነው። ይህም በዚህ መሰረት የሴልስ ፕራይስ ቶፕ ፕሮዳክቶችን ስናያቸው እዚህ ጋር ለውጥ አለ ማለት ነው። አሁን ኩኪንግ ኦይል እየመራ ይገኛል ማለት ነው። እዚህ ጋር እንግዲህ አንድ ያልገለጽነው ነገር የሚሲንግ ዴታ ሃንድሊንግ ተካቷል። ሚሲንግ ዴታ ሃንድሊንግ እዚህ ጋር ባዶ የሆኑ ዴታዎችን ነው። ቅድም እንዳየነው በጣም አነስተኛ የሆኑ ቁጥሮች ሚስ ተደርገዋል። ይሄም በጣም አነስተኛ ከመሆኑ የተነሳ 3 ወይም ማክሲመሙ 3 ነው ከ699 ሮዎች ማለት ነው። ከዛ ውስጥ እንግዲህ አነስተኛ ስለሆነ እኔ ዲሳይድ ያደረኩት ሚሲንግ ቫልዩዎችን ዲስሪጋርድ ወይም ድሮፕ ማድረግ ነው። በዚህ መሰረት ዲስሪጋርድ አድርጎ ከ699 ሪከርድስ ወደ 696 ሪከርድ ቀንሷታል ማለት ነው። በዛ መሰረት ነው የቶታል ሴልስ እና በፕሮዳክት ካልኩሌት አድርጎ ይሄንን ውጤት ያገኘ ነው ማለት ነው። ይሄን ለማለት ነው። እንግዲህ ይሄ ክሊንድ የሆነው ዴታ ሴት እዚህ ጋር እንደምታዩት ሚሲንግ ዴታውን ድሮፕ ካደረገ በኋላ ዲኤፍ ክሊንድ ብሎ አሳይን አድርጎታል። ይህን ዴታ ክሊንድ የሆነውን ለቀጣይ ዩዝ ስለምንፈልገው ሴቭ ማድረጋችንን እንዳንረሳ። ከዚህ በኋላ ቪዥዋላይዜሽን እና ኢንሳይት ክሪኤሽን ወይም የዴታውን ትንተና እንቀጥላለን ማለት ነው። የተሸጡትን ምርቶች በገቢ እና በትርፍ እንዲዘረዝርልን በባር ቻርት ቪዥዋላይዝ እንዲያደርግልን ጠይቀዋለሁ። አሁን እንግዲህ ኮዱ ደርሷል። እንደምታዩት የማትፕሎትሊብ እና ሲቦን የተባሉ የቪዥዋላይዜሽን ቱሎችን ኢምፖርት አድርገዋል። ከዛ ክሊንድ ዴታውን ነው የሚጠቀመው። ፕሮፊቱን ካልኩሌት አድርጎ ከዛ ሴልሱን ካልኩሌት አድርጎ በግሩፕ አድርጎ ከዛም ሶርት ያደርጋቸዋል ከከፍተኛ ወደ ዝቅተኛ ፕሮፊት። ይሄንን አክሴፕት ላድርገው። ይህም ቪዥዋላይዜሽን ደርሶልኛል። እንደምታዩት ቶፕ 5 ፕሮዳክትስ ባይ ሬቬኒው ኤንድ ፕሮፊት ይላል። የምታዩት መረጃ እንግዲህ የሚከተለው ኮካኮላ በፕሮፊት እንደሚመራ ይገልጻል። ከቦትል ወተር ይከተላል። እዚህ ጋር ማየት የምንችለው አንደኛ ኮካኮላ ከቦትልድ ወተር ጋር ተቀራራቢ ፕሮፊት ያለው ሲሆን በሬቬኑ ደረጃ ግን አጠቃላይ ሽያጭ ግን ኮካኮላ ይመራል ማለት ነው። እዚህ ጋር እንግዲህ ሞር ትርፍ የሚሰጠን ከኤክስፔንስ አንጻር ቦትልድ ወተር እንደሆነ መረዳት እንችላለን ማለት ነው። አሁን ደግሞ የትኛው የሽያጭ ቀን ሞር አትራክቲቭ ወይም ደግሞ ትርፋማ እንደሆነ የሚጠይቅ ፕሮምፕት ለጀሚና ይሰጣለሁ። ይሄም የሚያመለክተው የቶታል ክሊንድ የሆነውን ሴልስ ቶታል አድርግልኝ በቀኑ የሳምንቱ ቀናቶች ከዛ ሆሪዞንታል ባር ቻርት ስራልኝ የሚል ነው። ከከፍተኛ ወደ ዝቅተኛ የሚያሳይ ነው የሚሰራልኝ። ይህንን ጫነዋለሁ። ይሄው እንግዲህ እንደምታዩት በመጀመሪያ ደረጃ የቶታል ሴልሱን በየቀኑ አምጥቶልኛል። ከፍራይዴይ ጀምሮ መንዴይ፣ ሳተርዴይ እያለ ይቀጥላል። እዚህ ጋር እንግዲህ ኩክሊ የምታዩት ምንድነው የዊኬንድ ሳተርዴይ እና ሰንዴይ ሽያጭ በጣም ከፍተኛ እንደሆነና የአርብ ዕለት ሽያጭ ደግሞ እንደሚከተል ማየት እንችላለን። ታዩት ይሄ ቶፕ ሽያጮችን የሚያሳይ ግራፍ ነው። ኩኪንግ ኦይል በሬቬኑ
ከሬቬኑ ደረጃ እሱ እየመራ እንደሚገኝ ያሳያል ማለት ነው። በሽያጭ ቀናቶች ግን እዚህ ጋር የምታዩት ቴብል ነው ማለት ነው የሚመልስልን። አሁን እያጠቃለልን እንገኛለን። ይህም ደግሞ ስናጠቃልል የበለጠ ኢንሳይት የሚሰጠንን ፕሮምፕት እናስገባበታለን። ይህም የሚለው ክሊንድ የሆነውን ዴታ ተጠቅመህ 3 ነጥቦችን እንደ አክሽን ፕላን አስቀምጥልኝ የሚል ነው። ይህም አንደኛ ከስቶክ ውስጥ የማይጠፉ 3 ፕሮዳክቶችን ዘርዝርልኝ ይላል። እንዲሁም ሪል ፕሮፊት ድራይቨርስ ፕሮፊቶች የሚያስገኙ ፕሮዳክቶችን አውጣልኝ ይላል። ከዛ ሃይስት ሴል የሚሰጡ ነገር ግን ማርጅናቸው ደግሞ አነስተኛ የሆነ ፕሮዳክቶችን እንዲሁም ደግሞ ቢዚየስት ዴዮችን አይደንቲፋይ አድርግልኝ የሚል ፕሮምፕት ነው ማለት ነው። አሁን ያዘዝኩት ደርሷል። ይህንን አክሴፕት እና ረን እለዋለሁ። እንደምታዩት አክሽን ፕላኑ በደንብ በማርክዳውን ኖት ተቀምጦልኛል። እዚህ ጋር ፕሮዳክትስ ቱ ኔቨር ረን አውት ኦፍ ስቶክ ወይም ሪል ፕሮፊት ድራይቨር የሚባሉት ኮካ ኮላ፣ ቦትል ወተር እና ብሬድ። እነዚህ እንግዲህ ሊዲንግ ፕሮፊት የሚያስገኙልን ናቸው። ስለዚህ ከኢንቬንተሪያችን ማስወገድ የለብንም ማለት ነው። ይህን ደግሞ እንደሚያሳየው ማርጅኑንም ጭምር ኮካኮላ 12%፣ 25%፣ ኩኪንግ ኦይል 12% ሲሆን ይህን አላካተተም። ቦትል ወተር ግን 28% ነው ያለ እንግዲህ ቶፖቹን ይዘረዝራል ማለት ነው። እንዲሁም የማርጅን አናሊሲስም ሰርቶልኛል። እዚህ ጋር ሹገር 1 ኪሎ ግራም it has high revenue but a lower profit margin ይላል። የፕራይሲንጉን ሁኔታ አጀስት ለማድረግ እና ፕሮፊታቢሊቲውን ለማሻሻል እዚህ ጋር የሚሰጠን ኢንሳይት በጣም ጠቃሚ ነው ማለት ነው። ሌላው የቢዚየስት ዴይስ ደግሞ እዚህ ጋር ኢንሳይቱ የሚነግረን ሳተርዴይ፣ ሰንዴይ እና ፍራይዴይ ቢዚየስት ዴይስ ናቸው። በዛ መሰረት እንግዲህ ስቶካችንን አይደንቲፋይ አድርገናል። ሽያጮቻችንን ማከናወን እና ቢዝነሳችንን ማስፋት እንችላለን ማለት ነው። እንግዲህ የመጨረሻው ሁኔታ ዳታችንን ሴቭ ማድረግ ነው። ለዚህም ደግሞ ይሄን ፕሊዝ ሴቭ ዘ ክሊን ዴታ ብለው ሴቭ ያደርግልኛል ማለት ነው። ይሄው እንደምታዩት እንግዲህ ሴቭ የሚያደርግልን ኮድ እዚህ ጋር ተቀምጧል። ዴፍ ክሊንድ የሆነውን ቱ ሲኤስቪ እንግዲህ ፋይል ነው፣ የፋይል ታይፕ ነው። በዛ መሰረት ሴቭ አድርግልኝ የሚል ነው። ይህንን አክሴፕት ኤንድ ረን አድርጌ ዴታዬን ሴቭ አድርጋለሁ ማለት ነው። ክሊን ዴታ ሴቭድ ሆኗል ማለት ነው። በዚህ መሰረት ይህንን እዚህ ጋር ይሄው መጥቷል። ይህንን ዳውንሎድ አድርጌ ወደ ፐርማነንት ኮምፒውተሬ አስገባዋለሁ ማለት ነው ለቀጣይ አናሊሲስ። እንግዲህ ከመጀመሪያ ጀምሮ ዳታውን ሎድ ከማድረግ ከዛ ኢንሳይት ክሬት ክሊንክ ማድረግ ከዛ አናላይዝ ማድረግ እና ኢንሳይት ክሬሽን አይተናል። በቀጣይ ቤስት ፕራክቲሶችን አይተን የዚህን ቪዲዮ እንጨርሳለን ማለት ነው። ከመለያየታችን በፊት 3 ነጥቦችን ማንሳት እፈልጋለሁ። አንደኛ የነፃ አገልግሎት የምናገኝባቸው እንደ ጀሚናይ ያሉት ከኮላብ ጋር ዛሬ ያሳየኋችሁ ማለት ነው። በተለይ ጀሚናይ ፊቸሩ የዴይሊ ሊሚት ስላለው ሁልጊዜ ቀጥተኛና ሲምፕል ፕሮምፕቶችን እንጠቀም። ያም ደግሞ ዴይሊ ሊሚታችንን ያሰፋልናል ማለት ነው። ሁለተኛውና በጣም ኢምፖርታንቱ ደግሞ የምናገኘውን ቁጥር ሁልጊዜ በኤአይ አናላይዝ የምናደርግ ከሆነ ቁጥሩን ቫሊዴት ማድረግ ወይም ቬሪፋይ ማድረግ እንዳንረሳ። ለምሳሌ ስንሰራ እንዳየነው 480 ለቦትልድ ወተር በጣም ትልቅ ቁጥር ነበረ። ያንን አይደንቲፋይ አድርገን ወደ 48 ቀይረናል። እንደዚህ አይነት የዴታ ክሊኒንግ ሁኔታዎችን እንዳንረሳ።
ሶስተኛውና በጣም ኢምፖርታንቱ የከስተመር ኢንፎርሜሽን ወይም ፐርሰናሊ አይደንቲፋይብል ኢንፎርሜሽን የምንላቸው የከስተመሮቻችን መረጃ አፕሎድ ለኤአይ አፕሎድ አለማድረግ ይጠበቅብናል። ይህም ደግሞ የፕራይቬሲ ጉዳይ ነው። የከስተመሮቻችን ፕራይቬሲ ጠብቀን ዴታውን በሊሚትድ በሆነ ኢንፎርሜሽን ማለትም ሽያጮች እና የመሳሰሉትን ዛሬ ያሳየኋችሁትን ኮለሞች ብቻ ለአናሊሲሳችን የሚረዳን ብቻ ተጠቅመን እሱን ትንታኔ ማድረግ ይገባናል። ይህንንም ከግንዛቤ ውስጥ እንድታስገቡ ፈልጋለሁ። በመጨረሻ እንግዲህ የዚህን ኖትቡክ እዚህ የዲስክሪፕሽኑ ላይ ሊንኩን አስቀምጬላችኋለሁ። ዳውንሎድ አድርጉት፣ ተጠቀሙበት፣ ፕራክቲስ አድርጉ እና የደረሳችሁበትን ደግሞ በኮሜንት ፊድባክ ስጡን። እንግዲህ የቻናላችንንም እንግዲህ እንዲያድግ ሰብስክራይብ እና ሼር ማድረግ እንዳትረሱ። ለዛሬ በጣም አመሰግናለሁ። ባይ ባይ።